ክፍት ጫማዎችን ስታደርጊ የእግሮችሽ ጥፍሮች የሚያሳቅቁሽ ከሆነ፣ የእግሮችሽን ጥፍሮች ለማሳደግ ፈልገሽ ደግሞ በጣም ደካማ ሆነው የተሰነጣጠቁና ቀለማቸው የቀየሩ ሆነው ከተቸገርሽ የዛሬው ቪዲዮ ላንቺ ነው። ሰላም፣ ጤናማና ማራኪ የሆኑ የእግር ጥፍሮች የእግራችንን ውበት ብቻ ሳይሆን አጠቃላይ አቀራረባችን የመቀየር አቅም አላቸው። ምክንያቱም ለእግራችን ትልቁ ውበት የሚሰጠው ዋነኛው ክፍል ጥፍራችን ስለሆነ ነው። እናም በዛሬው ቪዲዮ የእግሮቻችሁን ጥፍሮች የሚያምሩና ማራኪ እንዲሁም ጤነኛ መሆን እንዲችሉ የምንፈልገውን ጫማ የእግራችን ጥፍር ሳያሳቅቀን፣ በተቃራኒው ምቾትና በራስ መተማመን ተሰምቶን ጫማዎችን መልበስ እንድንችል የጠንካራና የሚያምሩ ማራኪ የሆኑ ጥፍሮች ሚስጥርን እነግራችኋለሁ። አንደኛ፣ ማጽዳት። የጥፍሮቻችን እንክብካቤ የምንጀምረው ጥፍራችንን በማጽዳት ነው። ጥፍራችን ላይ ያለ የጥፍር ቀለም ካለ በማስለቀቅ እንጀምራለን። የጥፍር ቀለም ባይኖር እንኳን ጥፍራችሁን በሳሙናና በለስላሳ ቡሽ በመጠቀም ማጽዳት ይኖርባችኋል። ይህም ቀጥለን ለምናደርገው የጥፍር እንክብካቤ መሰረት ነው። ጥፍራችንና በጥፍራችን ዙሪያ ያሉ ቆሻሻዎችን ካስወገድን በኋላ ማንኛውም የምናደርጋቸው የጥፍር እንክብካቤ ግብዓቶች በቀላሉ ወደ ውስጥ ዘልቀው መግባት እንዲችሉ ማድረግ እንችላለን ማለት ነው። ከዚህም በመቀጠል ጥፍራችንን መዘፍዘፍ ይኖርብናል። ጥፍሮቻችን የበለጠ ጽድት እንዲሉ እንዲሁም ኪዩቲክላችን ለስላሳ እንዲሆን ለማድረግ ያስችለናል። የሞቀ ውሃ ውስጥ 1 ሎሚ ጭማቂ፣ ግማሽ ማንኪያ ጨው፣ 1 ማንኪያ ሻምፖ፣ 1 ማንኪያ የኮኮናት ዘይት ወይም ቫዝሊንን በማዋሃድ እግርን መዘፍዘፍ ለጥፍሮቻችን ብቻ ሳይሆን የእግራችንን የሞተ ቆዳም ለማስወገድ ይረዳናል። ለ10 ደቂቃ እግራችንን ውህድ ውስጥ ከዘፈዘፍን በኋላ ቀጣይ ውህድን እናዘጋጃለን። 2 ማንኪያ የቤኪንግ ሶዳና የሎሚ ጭማቂ ማዋሃድ። ይህን ውህድ በመጠቀምም የእግራችንን ጥፍሮች እንዲሁም የጥፍር ዙሪያ ቆዳን ለስላሳ ቡሽን በመጠቀም ማጽዳት። ይህም ጥፍራችን ላይ የቀረ ቆሻሻን ለማጽዳት በተለይም የጥፍር ቀለም መቀየርና መበለስ ለማስለቀቅ ይረዳናል። በቤታችሁ ውስጥ ቤኪንግ ሶዳ ከሌላችሁ ጨውን መጠቀም ትችላላችሁ። የጨውና የሎሚ ውህድ የጥፍሮቻችን ቀለም ለማንጣት፣ ጠንካራ ለማድረግ እንዲሁም በዙሪያው ያለ ቆዳን ወይም ኪዩቲክልን ለስላሳ ለማድረግና ኤክስፎሌት ለማድረግ ይረዳናል። ሶስተኛው ምርጫ የጥርስ ሳሙና ወይም ደግሞ ቱስፔስትን መጠቀም ነው። በተመሳሳይ የጥርስ ሳሙናን ለስላሳ የጥርስ ብሩሽ ላይ በማድረግ ጥፍርን ለማጽዳት መጠቀም እንችላለን። በተለይም የጥፍር ዙሪያ መጥቆር ካለባችሁ ይሄኛው መንገድ የተሻለ ነው። በእነዚህ ውህዶች የእግር ጥፍርን መቦረሽ የደም ዝውውር እንዲጨምር ያደርግልናል። ይህም የጥፍር እድገትን ለማፋጠን ያስችለናል። በመቀጠልም ለሆዶቹ የምንጠቀመውን የሎሚ ግማሽ በመጠቀም ለ1 ደቂቃ የእግራችንን ጥፍር ማሳጅ ማድረግ እንችላለን። ይህም የበለጠ ንጥት ያለ የእግር ጥፍር እንዲኖረን ያደርግልናል። ሁለተኛ፣ ጥፍርን አስተካክሎ መቁረጥ። ጥፍራችን ሙሉ በሙሉ ንጹህ ከሆነልን በኋላ ጥፍራችንን መቁረጥ ቀጣዩ ስቴፕ ይሆናል። ጥፍራችሁ ላይ ስትቆርጡ ሁልጊዜ መርሳት የሌለባችሁ ነገር ያልተስተካከለ የጥፍር አቆራረጥ ውበትን ከማሳጣቱ ባሻገር የእግር ጣት መቁሰልን፣ የጥፍር ወደ ውስጥ ማደግን እንዲሁም ከዚህ ጋር ተያይዞ የሚፈጠን ኢንፌክሽንን ወይም ደግሞ ጥፍር መጥመጥ ተብሎ የሚጠራ የእግር ጥፍር ችግርን ሊያስከትል ይችላል። ስለዚህ ጥፍራችሁን በጥንቃቄና በቀጥታ መስመር መቁረጥ አስፈላጊ ነው። ጥፍራችሁን ስትቆርጡ በምንም አይነት መንገድ ቆዳችሁን መንካት የለባችሁም። በአጠቃላይ ከመጠን በላይ አሳጥሮ ጥፍርን መቁረጥ የለብንም። ጥፍራችንን አስተካክለን ከቆረጥን በኋላ ጥፍርን በተመሳሳይ መንገድ አስተካክሎ ቅርጽ ማስያዝ ወይም ሼፕ ማድረግ ይኖርብናል። ሁልጊዜም ጥፍራችንን ስንሞርድ ወይም ቅርጽ ስናስይዝ በአንድ አቅጣጫ ብቻ መሆን አለበት። በመቀጠልም እንደ አማራጭ የጥፍር ዙሪያ ቆዳ ወይም ኪዩቲክልን መግፋት እንችላለን። በተለይም ጠንካራና ጤነኛ የሆነ ጥፍር በፍጥነት እንዲያድግላችሁ የምትፈልጉ ከሆነ ይህንን ማድረግ ይመከራል። ሶስተኛ፣ ቅባት። ጥፍራችን ልክ እንደ ቆዳችን ይደርቃል። ስለዚህም ማለስለሻ ቅባትን ይፈልጋል። ለዚህም እንደ ኮኮናት ዘይት፣ የወይራ ዘይት ወይም ቫዝሊን ወይም ፔትሮሊየም ጀልን መጠቀም ይቻላል። እነዚህን ቅባቶች በመጠቀም የእግራችንን ጥፍሮች ማሳጅ ማድረግ የጥፍሮቻችንን መሰናጣጠቅ ለመከላከል እንዲሁም የጥፍር ጤንነትን ለመጠበቅ ይረዳናል። የጥፍር እድገትን ለማፋጠን የምትፈልጉ ከሆነ ደግሞ የኮኮናት ዘይትን ከነጭ ሽንኩርት ጋር በማዋሃድ ከመኝታ በፊት ጥፍራችሁን ማሳጅ ማድረግ ይቻላል።
ይህም በአጭር ጊዜ ውስጥ የጥፍር እድገትን ለማፋጠን የሚያስችለን መንገድ ነው። አራተኛ ቲ ትሪ ኦይል ለማንኛውም አይነት የእግር ጥፍር ጋር ተያይዞ የሚፈጠሩ ኢንፌክሽኖችና የእግር ጥፍር ቀለም መጥቆርና መቀየር በቀላሉ ለማስለቀቅ እንዲሁም ቢጫ የሆነ ጥፍርን ወደ ነበረበት ለመመለስ ያስችለናል። ቲ ትሪ ኦይል በአንቲ ኢንፍላማቶሪ ባህሪ የበለጸገ ነው። በዚህ ቅባት የእግር ጥፍር ማሳጅ ማድረግ በቀላሉ የጥፍር ጤንነትን ለማስተካከል ያስችለናል። በተለይም በኢንፌክሽኖች ምክንያት የጥፍራችሁ ቀለም የተቀየረ እንዲሁም የተበላሸ ከሆነ ቲ ትሪ ኦይልን በመጠቀም ትልቅ ለውጥ ማግኘት ይቻላል። ጥፍራችሁ እንዳይበላሽ ማቆም ያለባችሁ ነገሮች፣ አንደኛ ጠባብ ወይም ልክ ያልሆኑ ጫማዎችን መልበስ። የሚያጣብቁ ጫማዎችን መልበስ የእግራችንን ጥፍረት እድገቱ የተዛባ እንዲሆን፣ ከዚህም በተጨማሪ የእግር ጤንነትም ሊጎዳብን ይችላል። ጥፍራችሁ የሚጫኑ ጠባብ ጫማዎች ጥፍሩ ወደ ውስጥ እንዲያድጉ ኢንፌክሽን እንዲፈጥሩ ሊያደርጉብን ይችላል። ስለዚህም በልካችን የሆኑ ጫማዎችን መልበስ ይኖርብናል። በልካችን የሆኑ ጫማዎችን ወይም እግራችንን ዘና ሊያደርጉ የሚችሉ ጫማዎችን ስንለብስ ጥፍራችን በነፃነት እንዲያድግ እንዲሁም ወደ ውስጥ እድገት እንዳይፈጠር ማድረግ እንችላለን። የምንጠቀማቸው ምርቶች መምረጥ፣ የእግር ጥፍርን ለማሳመር የምንጠቀማቸው የጥፍር ቀለሞች በተደጋገሙ ቁጥር የእግር ጥፍር ቀለም መቀየርና መብለዝን ሊያስከትሉብን ይችላል። በተመሳሳይ ጥፍራችን ላይ ያለ የጥፍር ቀለምን ለማስለቀቅ የምንጠቀማቸው የጥፍር ቀለም ማስለቀቂያዎች ጥራታቸውን ማወቅ ያስፈልጋል። ከዚህም ጋር ተያይዞ የጥፍር ቀለም ማስለቀቂያችሁን ከመግዛታችሁ በፊት በውስጣቸው ጥፍርን የሚጎዱ ይዘቶችን አለማካተታቸውን ማረጋገጥ ያስፈልጋል። በተጨማሪም ከዚህ በፊት እንደነገርኳችሁ የተስተካከለ የጥፍር አቆራረጥ ትልቅ ተጽዕኖ የሚፈጥር ነገር ነው። በተመሳሳይ በተደጋጋሚ ጥንቃቄ የጎደለው አርቲፊሻል ጥፍሮችን መሰራት የጥፍር ጤንነትን የሚጎዳ ነው። ስለዚህም የጥፍራችሁን ጤንነት የተስተካከለ እንዲሆን የምትፈልጉ ከሆነ እነዚህን የተዘረዘሩትን ጥንቃቄዎች ማድረግ እንዲሁም በላይ በነገርኳችሁ መሰረት የጥፍር እንክብካቤ ማድረግ ይቻላል ማለት ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ እንዲሁም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ ሰላም ቆዩ።